በሁሱና በተሳዳቢው እፎይ መካከል የተደረገው የቲክቶክ ላይቭ የሃይማኖት ክርክርና ውይይት። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ጥያቄ ብለህ ዘመምጣት ዮሐንስ ወንጌል ምዕራፍ 20 አንብበው። ለማንኛውም ከውይይቱ በኋላም ክርስቲያኖችና ዲያቆኖች ስለ እፎይ ምን አሉ? ይሄ መሐይም ግን ግዕዝ አያውቅም። እንደ ጎጃም ቅኔ፣ እንደ ጎንደር፣ እንደ ሸዋ ቅኔ፣ እንደ ወሎዬ ቅኔ ቤት ሄዶ የተማረ አይደለም። ዲያቆንም አይደለም። ቅስናም የለውም። መጽሐፍ ቅዱስ አይችልም። ወይኔ ጉዴ! እውላችሁ ጋይስ፣ በነገራችሁ ላይ የምትጠየቁትን ጥያቄ ከመጽሐፍ ቅዱስ በትክክለኛው መሰረት የበይቱል ሂክማ ሚዲያ ቻናላችንን ሰብስክራይብ በማድረግ እንድትከታተሉም በአክብሮት እንጋብዛለን። بسم الله الرحمن الرحيم لا إله إلا الله محمد رسول الله جاهدين أن يسود المسلمون مسلمون 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 يا أمتي ወይኔ ጉዴ! እውላችሁ ጋይስ፣ በነገራችሁ ላይ የምትጠየቁትን ጥያቄ ከመጽሐፍ ቅዱስ በትክክለኛው መሰረት መናገር አለባችሁ። መጽሐፍ ቅዱስ የሚለውን የምትደብቁ ከሆነ እናንተ ከመጽሐፍ ቅዱስ ውጭ የተለየ ትምህርት አላችሁ ማለት ነው። ዛሬ በጣም ይቅርታ አድርጉልኝ፣ እፎይ ተዋረዲኒል ምንም እንደማታውቅ አንደኛ ኦርቶዶክስ ተዋረድንም ክርስትናንም አትወክልም። እፎይ አንድ ተራ ተሳዳቢ እንደሆንክ ነው ራስክን ያሳየው። ዛሬ አንድ ተራ ተሳዳቢ ዝም ብለህ ጥራዝ ነጠቅ እውቀት ይዘ ቁርአን በነገራችሁ ላይ እንደ መጽሐፍ ቅዱስ አይደለም። ቁርአን በእንግሊዘኛ ስለተረጎመልህ በእንግሊዘኛ የተረጎመን ቁርአን አምጥተ ከራከራለሁ ብትል ተዋርደን የምትሄደው። ቢካዝ ቁርአን በአረበኛ ሙሉ ፍሉንትሊ አረበኛ ካልቻልክ ቁርአንን የመረዳት አቅም የለም። ለዚህም ነው ቁርአን በአረበኛ ብቻ መቻል አይደለም እኮ ተፍሲሩን ማወቅ አለበት፣ ሐዲቱን ማወቅ አለ። በጣም ብዙ እንትን አለው። ዝም ብለህ ነው አሁን እፎይ ማንም ዌስተርን ሀገራት የእስልምና ጥላቻ ያለባቸው ጸሐፊዎች የጻፉትን መጽሐፍ ይዘ ነበር ለካ እስከዛሬ ስትጮህ የነበረው። ዛሬ ይህ ያሳየው ይህ ሙስሊም ወንድማችን በደንብ ስለ መጽሐፍ ቅዱስም ያውቃል። ጥያቄዎችም አልተመለሰም። ተጠምቃል። ዛሬ አጥምቆ ነው ልጁ የወጣው። አጥምቆ ባፕታይዝ አድርጎ ገርዞህ። እኔ የሰማሁትን ነው የምናገረው። ወይኔ ጉዴ! እውላችሁ ጋይስ፣ በነገራችሁ ላይ የምትጠየቁትን ጥያቄ ከመጽሐፍ ቅዱስ በትክክለኛው መሰረት መናገር አለባችሁ። መጽሐፍ ቅዱስ የሚለውን የምትደብቁ ከሆነ እናንተ ከመጽሐፍ ቅዱስ ውጭ የተለየ ትምህርት አላችሁ ማለት ነው። ዛሬ በጣም ይቅርታ አድርጉልኝ፣ እፎይ ተዋረዲኒል ምንም እንደማታውቅ አንደኛ ኦርቶዶክስ ተዋረድንም ክርስትናንም አትወክልም። እፎይ አንድ ተራ ተሳዳቢ እንደሆንክ ነው ራስክን ያሳየው። ዛሬ አንድ ተራ ተሳዳቢ ዝም ብለህ ጥራዝ ነጠቅ እውቀት ይዘ ቁርአን በነገራችሁ ላይ እንደ መጽሐፍ ቅዱስ አይደለም። ቁርአን በእንግሊዘኛ ስለተረጎመልህ በእንግሊዘኛ የተረጎመን ቁርአን አምጥተ ከራከራለሁ ብትል ተዋርደን የምትሄደው። ቢካዝ ቁርአን በአረበኛ ሙሉ ፍሉንትሊ አረበኛ ካልቻልክ ቁርአንን የመረዳት አቅም የለም። ለዚህም ነው ቁርአን በአረበኛ ብቻ መቻል አይደለም እኮ ተፍሲሩን ማወቅ አለበት፣ ሐዲቱን ማወቅ አለ። በጣም ብዙ እንትን አለው። ዝም ብለህ ነው አሁን እፎይ ማንም ዌስተርን ሀገራት የእስልምና ጥላቻ ያለባቸው ጸሐፊዎች የጻፉትን መጽሐፍ ይዘ ነበር ለካ እስከዛሬ ስትጮህ የነበረው። መጽሐፍ ቅዱስ ቀላል ነው። ምክንያቱም መጽሐፍ ቅዱስ ኦሪጂናሊ በሂብሩ ነው የብሉይ ኪዳን አዲስ ኪዳን የተጻፈው። ብሉይ ኪዳን አዲስ ኪዳን በግሪክ ነው የተጻፈው። ግሪክ ደግሞ ላትን ነው። ስለዚህ መጽሐፍ ቅዱስ በእንግሊዝኛ የተተረጎመው ከላትን ከግሪክ የመጣ ስለሆነ ቋንቋ ሰለትም መመለስ ይቻል ነበር፣ በአግባቡ መመለስ ይቻል ነበር። ለምሳሌ አንደኛው የጠየቀው ጥያቄ በጣም ቀላል የሆነው ማለት ነው ኢየሱስ ክርስቶስ ከመቃብር በሚነሳበት ጊዜ አንድ ያየው ሐዋርያ ነበር ሲለው ኤኒ ክርስቲያን መመለስ ያለበትም የለም ነው። ቢካዝ የለም መጽሐፍ ቅዱስ ሲነግረን ስለ ክርስቶስ ኢየሱስ ትንሣኤ ሲነሳ ያየው አንድ ሐዋርያ የለም። ማን ነው ያየው? ኢየሱስ ሲነሳ ከመቃብር ማን ነው ያየው? የለም።
ያዩት እነማን ናቸው? መጽሐፍ ቅዱስ ቀላል እኮ ነው። መላእክት ነው አይደል? ከዛ በኋላ ተነስቶ ያዩት እነማን ናቸው? እስከ ክርስቲያኖች ያዩት 2 ሴቶች አሉ። ከተነሳ በኋላ ሲነሳ አላዩትም። እንዲያውም መቃብሩ ጋር መቅደላዊት ማርያምና ቅድስት ድንግል ማርያም እንደ ልማዳቸው ሬሳው ስለሚሸት በየጊዜው እየሄዱ ምንድነው የሚያጨሱት ነገር አለ። ያንን ነገር ለማድረግ ሲሄዱ ምኑ ተከፍቶ አገኙ ነው የሚለው። የመቃብሩ ድንጋይ ተንከባሉ አገኙ። ሲሄዱ የለም። ሪሊ እንዳልከው እፎይን የመከተል ማቆም አለባቸው። በእኔ በሆነ አቆም። እኔ አላዳምጥም፣ ድሮም አይመቸኝም። ግን በዙሪያ ያለን እከተለዋለሁ። ፍሬንዴ ነው፣ አዳምጠዋለሁ፣ ሰማዋለሁ። ገባ? እፎይ ግን ዛሬ አንደኛ ርዕስቱን ራሱ መመለስ አልቻለም። ከዛ ደግሞ አውቆ ሆን ብሎ ነጥብ ለማስጣል ለማናደድ ይህ በቃ የብልግና ነገሮችን ምናምን ወደዛ ውስጥ ገባ እና ልጁን ጭራሽ ወደማይፈልገው ቦታ ገብቶት ልጁ ግን በማይፈልገው ቦታ ገብቶ እንኳን ራሱ በትክክለኛው መሰረት ነበር ኢንተሌክቹዋል በሆነ ነገር። እኔ በጣም ነው የተማረኩት ዛሬ። እውነቴን ነው የምልህ። ብዙ እንደዚህ ስብዕና ያላቸው አታይም እዚህ ጋር ሜቢ ስለማንከተላቸው ይሆናል። ገባ? ስለማንከተላቸው እኔ እናንተ በውሱ በኩል ቡኖን ዛሬ ምናልባት አጸያፊ ቃል ላንናገር እንችላለን። ሂዶ ለዛ ምናምን ብለን ግን ጥለን እንወጣ ነበር። እኔ ጥዬ ነው የምወጣው። አላወራም ከእንደዚህ አይነት ሰው ጋር። ለምን እንደወጣ ታውቃለህ? ለምን ብዬ እደርቃለሁ? ለምን ምክንያቱም ልጁ በጣም ሰዓት ይሰርቃል፣ ይመጻደቅበታል፣ በጣም ካንድስ እንድት ያደርገዋል፣ ይንቀዋል። በቃ አውቆ የፈለገው እሱ እንደለመደው ያው ሰው እኮ የሚችለውን ነው የሚያደርገው። ሰው እኮ ማድረግ የፈለገው በቃ ነጥብ አስጥሎ ከዛ ወደ ጭቅጭቅ ወደ እሱ ጭቃ ውስጥ ሊከተው ነው የፈለገው። ምክንያቱም በልጁ ሁሱ ነው ስሙ፣ ይቅርታ ሁሴን ነው የሚባለው። በሁሴን ለበል ማውራት አይችልም። ስለዚህ በሁሴን ለበል ካልቻልክ ወደ አንተ ለበል ነው ማምጣት ያለብህ። እየጎተተው ና እኔ ጋር ጭቃ ውረድ እና እዚህ ጋር ገደል ግባና ቡጢ ግጠመኝ ይለዋል። ሁሴን ደግሞ ያው እዛ ላይ ሆኖ እንዲህ ሆል ታይም እንዲህ ያየው ነው ያወራው። እሱ ወደ ና በእናትህ እዚህ ጋር ናውንና በእውቀትና በስዕብና እናውራ እያለው ነው። እና ስላልቻለ ነው በቃ እፎይ ስላልቻለ አውቋል። ተደበቀ እንጂ ደግሞ ጭራሽ እሱም በቪዲዮ ውጣ ይለዋል። ያውም ተደብቆ እየተመከረ እኮ ነበር ሲያወራ የነበረው፣ እየተመከረ እንደዚህ ምን እየተባለ እና ይሄ ትክክል አይደለም። ግን ጥሩነቱ አንደኛ የሃይማኖቱ የንጽጽር ብቃት አለው የሚባለው አንድ አካል አንተ አመልከዋለሁ የምትለውን አካል ማንቋሸሽ የለበትም። ለምሳሌ እሱ እፎይ በተደጋጋሚ አላህን ሰይጣን ነው ሲል ነበረ፣ እንደዚህ ነው ሲል ነበር ዝም ብሎ ከመሬት ተነስቶ። እሱ ግን አይተህ ከሆነ አማልክቴ ወይንም አምላኬ ብሎ የሚያስበውን ራሱ ለመተቸት ሞራን እሱ ለመተቸት ራሱ ፍላጎት የለውም። አይተህ ከሆነ ነቢያቶቹን በስነ ስርዓት ሲጠራ ነበር። አምላኬ የሚለውንም ራሱ እሱ የሚቀጥፍበትን ራሱ እያስተካከለለት ነበር። እግዚአብሔር እግር አለው ምናምን ሲባል መለኮት ነው ብሎ ሁሉ እያስረዳው ነበር። የንጽጽር ብቃት አለው የሚባለው አንድ አካል ፐርሶናሊ አጸያፊ የሆኑ ቃላቶችን መጠቀም የለበትም። ሁለተኛ ደግሞ የሆነ ግብግብ ውስጥ ገብቶ ሰዓት መስረቅ፣ ቴንሽን ለማድረግ መሞከር፣ አሰልቺ የሆነ ነገር ውስጥ መግባት የለበትም። የንጽጽር ብቃት አለ የሚባለው ልክ እንደወሱ ነው። በሱ ደረጃ ነበረ ጥሪ ማድረግ የነበረበት። አሁን ኢምራንን አይተዋላ። ኢምራት ሁለቱም ነው ያለው፣ እውቀትም አለው። በብሽሽቅም ከመጣ ደግሞ እጥፍ አድርጎ ይገርፋል። ገባ? ኢምራንን አልፈልግም አለ። አየሁ አይደል? ኢምራን በሁለት ማሊያ መጫወት ይችላል። ከእፎይን መሆን ይችላል፣ ሁሱንም መሆን ይችላል። ኢምራን ሁሱ ግን አንድ ባህሪ ብቻ ነው ያለው። እሱም በስርዓት እሱ ጋር ያለውን እውነት ማስረዳት፣ ያመነበትን ማስረዳት፣ ለሚጠይቀው ጥያቄ በቻለው መጠን ማብራራት ነው የሚፈልገው። ያንን እድሉን አይሰጠውም። እኔ በሆን አልኩ ሰከንድ አልቀመጥም። ሰከንድ ግን ያው ፈርቶ ሸሽ የሚባል ነገር አለ። ያን ነበር የፈለገው፣ ግን አልሐምዱሊላህ አልቋል። አንተ አሁን በእውቀት መደረጃ ልክ ለንጽጽር ትበቃለህ። ለምሳሌ ጠይቀውን ጥያቄ ትመልሳለህ፣ ርዕሱን ላለመልቀቅ ትሞክራለህ። ለዛ ነው ለምን እንዳውቃለህ መብረቁ እኔ ስመልስ ለምመልሰው መልስ የሚናደድብኝ ክርስቲያኑ ነው። ለምን ትክክለኛውን መልስ መለስክ? መጽሐፍ ቅዱስን ያልጻፍኩት መጽሐፍ ቅዱስን የምንከተለው በእምነት ነው፣ በሳይንሳዊ በላጂክ አይደለም። ተረዳኸኝ? በቃ ያ ነገር ደግሞ ላይ ቀኔውን ሲጠይቀው በቀላሉ መመለስ ይችል ነበር፣ ግን አያውቅም። አንደኛ አያውቅም፣ ሁለተኛ እሱ የሚያውቀው መበሻሸቅ ነው።
እና አሁን እዚህ ሶሻል ሚዲያ ላይ ማየት የማንፈልገው ምን እንደወጣ ካለ እውቀት ያላቸው ሰዎች እውቀት ከሌላቸው ሰዎች ጋር ለምን ይመስላል? መጀመሪያ የሚገርም ነገር በዮናስ ተደብቀው እኮ ነው የመጡት። አስበሃል? ያዋረዳቸው የሰደባቸው ነፎይ እና ምናምን መጀመሪያ አድቨርታይዝ ሲያደርጉ የነበሩት ይሄ ራሱ ምንድነው የሚያሳየው? እውነቴን ነው የምላችሁ ጋይስ፣ እምነትን በተመለከተ ለንጽጽር በምንመጣበት ጊዜ አንደኛ አነጻጻሪ፣ መጀመሪያ አነጻጻሪ ብሎ የሆነች ሴት ይዘው መጥተው ነበር እንዴ። በክርስትናም በእስልምናም ሴት ልጅ ታነጻጽር አትችልም። ይሄ ራሱ በቃ ታውቃለህ፣ በሁለቱም በኩል እኮ የሆነ እንትኑን የጠበቀ ቅድስናውን የጠበቀ መሆን አለበት አይደል እንዴ? ያ እንደውም ልጅቷን አይታታል ከዚህ በፊት የሆነ ሳለ በዳው በዳት ምናምን እያለች ስታወራ ነበር። በክርስትናም በእስልምናም ሴት ልጅ አነጻጻሪ ልትሆን አትችልም። ይሄን እነፎይ ይዘውት የመጡትን ስትመለከት እሷንና ከዛ ደግሞ ዮናስን ይዘው መጡ። አንዴ ሙስሊም፣ አንዴ ጴንጤ፣ አንዴ ኦርቶዶክሱ ነው። ጀስት በቅርብ ጊዜ ጴንጤ የሆኑ ለ8 ወር ሲሰድባቸው የነበረውን ብሽሽቅ ነው የፈለጉት። ያ ደግሞ ተገቢ አይደለም፣ ጥሩ አይደለም። እኔ ለዚህ ነው የኦርቶዶክስ ተዋህዶ እምነት ተከታዮች ቤት አላችሁ፣ ብቃት ያላቸው ሰዎች አለው፣ እነሱን ተከተሉ፣ ከነሱ ጋር ሆኑ። ለንጽጽር መቅረብ ካለበት ሁለቱን አነጻጻሪ ወይ በእነሱ ደረጃ እውቀት ያስፈልጋል ወይም ከነሱ በላይ እውቀት ያስፈልገዋል። አነጻጻሪ ማለት ማረጋጋት እንዲችል ይሁዳ ከቶፒኩ አንድ ጥያቄ ልጠይቅና ላቁም። ቶፒኩ ለምሳሌ እግዚአብሔር ነው ወይስ አላህ ነው በነብያቶች የተሰበከው ነው አይደለም ቶፒኩ። እስኪ እፎይ ባደረገው የማብራሪያ በተሰጠው ደቂቃ ባብራራበት ሰዓት እስኪ የትኛውን ነብይ አንስቶ ስለ እግዚአብሔር የሰበከ ማስረጃ ያቀረበበትን ንገረኝ እስኪ። በክርስትና እስልምና ሳይሆን በክርስትና አንድም ነብይ ከሌ ምናምን ብሎ በክርስትና ላይ ያሉ ነብያቶችን አንዱንም ነብይ አንስቶ አላብራራም። ምንድነው አይሻ እንደዚህ አለች፣ መሐመድ እንደዚህ አለ ምናምን በቃ ሁሱን ቴንሽን ነው ማድረግ የፈለገው ማለት ማስቀየም ማለት ነው። ይህ አይሆንም። ከዚህ በኋላ ይሄን ሁሉ ህዝብ የሚያስተምር አካል በስነ ምግባር የታነጸ አያርል አህላቅ የተሞላበት ሀታ ሌሎች እንኳን አስቀያሚ ንግግር ቢናገሩ መታገስ የሚችል ህዝቡን በስነ ስርዓት ማዳመጥ ስንት አባቶች አሉ አይደለም? እውቀት ያላቸው ካሉ ስትናገር ዝም ብለው አዳምጠው ጨርሰሃል ብለው በስነ ስርዓት የሚያስረዱ እነሱን አታመጡም እንዴ? ኦርቶዶክስ ተዋህዶ ትልቅ ትምህርትም ነው ዛሬ ወደፊት የምታመጧቸው ሰዎች ማወቅ አለባችሁ። በጣም ዛሬ እፎይ እውነት ለመናገር ኦርቶዶክስን አይወክልም፣ ግን ይወክላል ብላችሁ ካመጣችሁት ግን በጣም ተዋርዶ ነው የወጣው። አልቻለም፣ ምንም ነገር አያውቅም። የቻለውንና ያወቀውን ነገር አቅርቧል። አሮንቴኝ እኔ አጥጋቢ መልስ መልሷል ብዬ አላምንም። ለሁሴን በጣም አጥጋቢ መልስ መስጠት ይቻል ነበር። መልሱ ግን ላይወደው ይችላል፣ ላይስማማው ይችላል። ግን ይሄ እኔ እውነቴን ነው፣ የሰው ልጅ ከእውቀት በፊት የሚቀድመው ስብዕና ነው፣ ክብር ነው። በእግዚአብሔር አምሳያ የተፈጠረውን ሰው ንቀህ ስለ እግዚአብሔር ለሰው ልትነግር አትችልም። በቃ በእግዚአብሔር አምሳያ የተፈጠረውን ንቀህ እያዋረድክ ስለ እግዚአብሔር ለዛ ሰው ልትነግረው አትችልም። እና እፎይ ምናልባት ይሄ ለአንተ ትልቅ ትምህርት ቢሆነው ጥሩ ነው ብዬ አስባለሁ። ቫሊ እንዴት ነህ? ታፕታፕና ኮፒ ሊንክ አድርጉ ፕሊዝ ጋይስ ከቻላችሁ ማለት ነው። ሁላችሁም ታፕታፕና ኮፒ ሊንክ። እንዴት ነህ ቫሊ? አዳመጥክ ነበርክ እንዴ? ያዳመጥክ ነበር? ኧረ አላዳመጥኩም። ምን ነበር? አይ በቃ ካላዳመጥ አምልጠዋል። በጣም ደቂቃን ሙሉ የተዋለበት 70 ሺህ በዚህኛው ሳይድ 80 ሺህ በዚህኛው ሳይድ ሆኖ እፎይ የሚባል እና ሁሴን ኡስታዝ ሁሴን ተገናኝተው ጥሩ ውይይት አድርገው ነበር። ግን ብታዳምጥ ጥሩ ነበር። በቃ ታደንቀው ነበር። ሁሴን የሚባለው ልጅ አዳምጫዋለሁ። የተወሰነ ጊዜ ያነባል። በጣም ጎበዝ ይመስለኛል። በጣም ጎበዝ ነው። በጣም ስብናው በጣም ጥያቄዎቹ ራሱ በጣም አሁን ብዙ ክርስቲያኖች እኔ አልመልስም። ለምን እኔ አውቀዋለሁ መልሱ፣ ግን እኔ ዝም ነው የምለው። እናንተ መልሱ፣ እኔ ማየት እፈልጋለሁ። ሁሴን ችግሩ ምን አለ መሰለህ ዩራ፣ አሁን ለምሳሌ ክርስትናና እስልምና ላይ ሁለቱ የተለያዩ ናቸው አይደል? ሁለቱም የተለያዩ መጽሐፍ ነው ያላቸው። ገብቶሃል? ክርስትና የምትመልሰው በክርስትና፣ እስልምናን የምትመልሰው በእነሱ ቁራን መሰረት ነው እንጂ በቁራን መሰረት ባይብልን መመለስ አይችልም። ኢየሱስ ሰው ነው ማለት ይችላሉ ለራሳቸው፣ ለእኛ ግን ሰው አይደለም አምላክ ነው። እኛም አላህ ለእኛ አምላክ አይደለም። ገብቶሃል? ኢየሱስ ለእነሱ አምላክ ላይሆን ይችላል። ቤዝድ ኦን ዳት ነው የምትመልሰው። አሁን እኮ በመጽሐፍ ቅዱስ መመለስ እኮ ነው ያለው። አሁን እኮ በቁርአን መልስልኝ አላለው። ኦኬ
እኔ ስላላየሁት ነው። ማዳመጥ አለብህ። አሁን በመጽሐፍ ቅዱስ መመለስ አልቻለም። ምንም የሚጠይቀውን ጥያቄ መመለስ አልቻለም፣ ምክንያቱም አያውቅም። ሁለተኛ ደግሞ ቢመልስ ደግሞ ለመለሰለት ጥያቄ የሚያነሳ ስለሆነ ያንኛውን ጥያቄ በምንም ምክንያት ሊመልስ አይችልም። ፎሎ አፕ ጥያቄ አለ አይደል? ታውቃላችሁ በንጽጽር የመጀመሪያው ጥያቄ እንትን ነው፣ ወጥመድ ነው፣ አጥመጃ ነው። ሁለተኛው ይሄ ሁሴን በጣም ስማርት እና በጣም ጎበዝ ልጅ ነው። እኔ በጣም ፕሮፌሽናል ዲቤተር ነኝ። የመጀመሪያው የምጠይቀው ጥያቄ ማጥመጃ ነው። ዳስ ናት ዘ ሪል ኳስችን። ያንን ጥያቄ ሲመልስ ሁለተኛው ጥያቄ ሲጠይቀው በቃ መመለስ አይችልም። ምክንያቱም ከመለስ የመጀመሪያውን ከመለሰ ለሁለተኛው ጥያቄ መልስ አልሬዲ ወጥመድ ውስጥ ገብቷልኝ። በቃ እንደ አንገቷ እንደተያዘች ዶሮ እንደተቆረጠ ዶሮ መንፈራፈር ነው። ማውሸት እኮ አይጠበቅብህም። ይኸውልህ ቤዝድ ኦን ባይብል ከሆነ ቤዝድ ኦን ባይብል ላይ ያለው ከጠየቀኝ ባይብል ላይ ያለው ነው መመለሰው። ገብቷል? ማውሸት አይጠበቅብኝም። አይችልማ። ቤዝድ ኦን ባይብል መመለስ አይችልም። ኦንሊ እውነቴን ነው የምልህ እኔ እሱ የጠየቀውን ጥያቄ ክርስቲያኖች ሲመልሱ ማየት እፈልጋለሁ። እኔ እንደውም ከአሁን በኋላ አፌን እዘጋለሁ። ማየት እፈልጋለሁ። አይ ዶንት ኬር ጴንጤ ይሁን ኦርቶዶክስ ይሁን ካቶሊክ ይሁን ሁሴን ለጠየቀው ጥያቄ ከመጽሐፍ ቅዱስ ሲመልሱ መስማት እፈልጋለሁ። ምንድን ነው ጥያቄው? ጥያቄውን ላስታውስ። ይወዳል ደግሞ ምንለው ቆይ ንጽጽር ማለት የኔን ብቻ እኮ አይደለም። እኔም መመልስልህ ከሆነ አሁን እፎይ እየመለሰ ነው። የኡስማን ደግሞ ሳይመለስ መቅረት ራሱ ንጽጽር አለ። እንዳይመልስ ማድረግ ማለት ንጽጽር አይደለም። ሁለት ደግሞ ውሸትን ይዘህ መተክ ሳይሆን ቁርአን አሁን ልጁ እንዳለው ማለት ነው ትክክለኛውን ነገር ይዘህ መተህ ነው መነጋገር እንጂ ሳሂህ ያልሆነ በጣም ያስቀናል። እውቀቱ በአረበኛም በአማርኛም መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል፣ በደንብ እንትኖታል። ለሚጠይቀው ጥያቄ ግን መልስ ሳያገኝ ሄደው አዝኛለሁ። መልስ ሳያገኝ ሄደው ያው እፎይ መመለስ አይችልም። እፎይ የሚችለውን አድርጓለኝ። እፎይ ምንድን ነው የሚችለው? ማሳደድ ፕሮፌት መሐመድን ማሳደድ ወይ አይሻን በቃ ስለ አይሻና ስለ ፕሮፌት መሐመድ ብቻ ነው የተማረው እፎይ። ይሄ ትክክል አይደለም። ልጁ በጣም ሪሊ አሜዚንግ ልጅ ነው። እኔ ደግሞ ከኦርቶዶክስ ተዋህዶ ደግሞ እሳት የላሱ በጣም ስዕብና ያላቸው መዝሙረ ያሬድ ቢሆን አሪፍ ነበር። መዝሙረ ያሬድ ቢሆን በስዕብና ይገናኙ ነበር። መዝሙረ ያሬድ ቢሆን ጥሩ ነበር። ተረዳችሁ? ምንድነው አሁን ስትጠየቁ ስማ፣ አዳምጥ፣ ውሃ ጠጣ ምናምን አውቆ ሰውን ለማናደድ ይሄ ባደው የተሸነፈ ሰው መልስ የሌለው ሰው ሁልጊዜ የሚያደርገው ነገር ምንድነው ታውቃላችሁ? አዳምጥ፣ ስማ እንጂ ውሃ ጠጣ፣ ተረጋጋ እንጂ ምናምን ይሄ ምን ይባላሉ? this is አውቀው ፕሮቮክ ለማድረግ ነው። ፕሮቮክ አትደራረግ። ራሳችሁ ባወጣችሁት ሩል ሰዓቱ የሚያዣ አንተ ነህ፣ ሩል የሚያወጣው አንተ ነህ። ጥያቄ ስትጠየቅ መመለስ ከሆነ yes or no ጠየቀህ እኮ ኢየሱስ ብልት አለ ወይ ታመልከዋለህ አለኝ። መልሱ ምን መሆን አለበት? yes or no ነው። yes or no ነው። ስጋ ለብሶ በምድር ላይ ስጋ ለብሶ መጥቶ ሰው ሆኗል። እሱ ብቻ እኮ አይደለም። ሄዱና አንደኛ ምንድነው ራእይ 1:13 አንብቡ። አሁንም በዙፋን የተቀመጠው እሱ ራሱ ተሰም ዳድ ቶማስ እጁን የከተተበት ጎኑ ላይ ያ የተነሳው ኢየሱስ ክርስቶስ በዙፋን ላይ ተቀምጧል። ተመልሶም የሚመጣው እሱ ነው ይላልኝ። አንደኛ ሐዋርያ ቁጥር 40 ላይ በጣም እኔ እውነቴን ነው በእውቀት ውይይት ቢሆን ጥሩ ነበረ። ለመማማር ለመበሻሸቅ አይደለም። እኔ አሁን ኬራው ለምሳሌ ሙስሊሞች ቢት ሲጠይቁኝ እነግራቸዋለሁ። ሲጠይቁን ጥያቄ እመልሳለሁ ከመጽሐፍ ቅዱስ የኔን ፍላጎት ወይም ደግሞ እነሱ የሚጠይቁኝ ጥያቄ ለማሸነፍ ብዬ አይደለም እነግራቸው። ትክክለኛውን እውነቱን ነው መመለስ ያለበት። ግን እፎይ አልቻለም። አይ ቲንክ ከሌላ ሰው ጋር እናገናኘው። ሁሱ ነው ስሙ። በጣም ይቅርታ ለመጀመሪያ ጊዜ ነው ያዳመጥኩት። ልጁ በጣም ደስ የሚል ስብዕና ነው ያለው። ራሱ በጣም ፔሽን ነው።
በጣም ስድቡን ተቋቁሞ ነቆራውን ተቋቁሞ እንትኑን ተቋቁሞ ነው የመለሰለት። እኔ አሁን አሉ እኮ በኦርቶዶክሶች ብዙ አሉ በጣም ደስ የሚሉ ስብናቸው ደስ የሚል አሉ። እውነቴን ነው የምላቸው። አሁን ፕሊስ እኔ እንትን አላየውም እንደ እፎይ ክርስትናንም ኦርቶዶክስንም አይወክልም ብዬ ነው የማምነው። በእኔ የኔ ፐርሰናል እንትኔ ነው። ቢካዝ ለምሳሌ መዝሙረ ያሬድ የተሻለ መልስ ይመልሳል ብዬ አስባለሁ። የተሻለ መልስ ከመዝሙረ ያሬድ የተሻለ መልስ ይመልስ ነበር። ዶክተር ዘበነ የተሻለ መልስ ይመልስ ነበር። አኬ የሚባለው የተሻለ መልስ ይመልስ ነበር። ኢቭን ኤርሚያስ እውነቴን ነው ኦርቶዶክሶች ኤርሚያስን ብትጠቀሙት ኤርሚያስ የተሻለ መልስ ይመልስ ነበር። ኤርሚያስ ቀለሜ የተሻለ መልስ ይመልስ ነበር። ደቂቃውን ራሱ በደምብ ትታረጋለህ። እፎይ እኔ መንፈሳ አልተመቸኝም። እናንተ ራሳችሁ መርምሩት። አይኖ እፎይ ይችላል እያላችሁ ልጁን ገደል ከተታችሁት ይችላል ስትሉት ማለት ነው። ይህ መቻል አይደለም። በጣም የሚያስደምሙ የኦርቶዶክስ ተዋህዶ ልጆች አሉ። እንትላይ ሌሎች አሉ መመለስ የሚችሉ ግን ልጁ በጣም ጎብ ነው። ይቅርታ I really like this guy። ቁጭ ብዬ ባዳምጠው በሰማው ራሱ ከሱ ጋር ብነጋገር ራሱ አይ ቲንክ ጥሩ ለመማማርና really እንትን ማድረግ የሚፈልግ ልጅ ነው። የሚጠይቀው ጥያቄ ደስ ይላል። ለጥያቄው መልስ አላገኘም። በነገራችሁ ላይ ጥያቄ ሲጠይቀው የነበረው መልሱን ያውቀዋል already ልጁ። ግን ንግግር ማለት ስንነጋገር ጥያቄ ማለት አንድ ሲደመር አንድ ሁለት ትላላችሁ ወይ ሶስት ትላላችሁ እንጂ አይወላችሁ መደመር ለማለት የተፈለገበት ከመጀመሪያው ይሄ የፈለሳፍቆል የግሪክ ምናምን ብራ አይደለም። በቃ I don't know just amazing ነው ልጁ። በርታ በሉት። ለመጀመሪያ ጊዜ ያዳመጥኩት ግን ደስ ይላል። ዕውቀቱ ደስ ሲል እምነቱን በዚህ ደረጃ የራሱን እኔ እኮ አንዳንድ ሙስሊሞች ታስቀናላችሁ። እምነቱን በዚህ ደረጃ ማወቁ ራሱ ቁርአንን ሲቀራ እንዴት እንትኑ ኤቭሪ ታይም አምላኩን ሲጠራ ያንኛው አምላኩን አንጠልጥሎ ነው የሚጠራው። አምላኩን ሲጠራ ራሱ በምን ክብር እንደሚጠራው ፕሮፌቱን ሲጠራ በምን ክብር እንደሚጠሩት እያያችሁ አይደል? ደስ ይላል። አያችሁ ከሰው ጋር እንኳን ምንትን ቢሉ አንጠልጥለው እንኳን አይጠሩትም። ሁሉ ጊዜ ልምድ ነው። already it has become connected ነው። መንፈሳቸውና አይምሯቸው ልባቸው connected ነው። because ሃይማኖቱ ሲያስተምራቸው በክብር ነው። ያ የሚያሳየው really ተዋህደውታል። እነዚህ ናቸው ሙስሊም ተዋህዶ መባል ያለባቸው። ከቁርአን ጋር የተዋሃደ ልጅ ነው የመጣው ዛሬ። የሚጠይቀው ጥያቄ መጽሐፍ ቅዱስን በደንብ ያውቃል፣ ገድላቶችንም ይጠቅሳል። የጠየቀው ጥያቄ በጣም ተገቢ ነው፣ መመለስ ነበረበት። እኔ እንደ አንድ ክርስቲያን ፓስተር፣ እንደ አንድ ፕሮቴስታንት እምነት ተከታይ ስመልስ መጽሐፍ ቅዱስ እኔ ስላልጻፍኩተኝ አዎ ይላል። ለምን እንደማምነው በእምነት እኮ ነው የምቀበለው። በሳይንስ እኮ አይደለም፣ በላጂክ እኮ አይደለም እኔ እምነቴን የምቀበለው። የክርስትና እምነት እኮ ላጂክሊ doesn't make sense። የክርስትና እግዚአብሔር እኮ ላጂክሊ doesn't make sense። ከላጂክ ጋር የሚጣላ እኮ ነው። ከሳይንስ ጋር እኮ የሚጣላ የሚቃረን እምነት እኮ ነው ያለን። እኔ ክርስትናን የምከተለው እኮ በላጂክ አይደለም። ክርስትናን የምከተለው እኮ በሳይንሳዊ አመለካከት አይደለም፣ በእምነት ነው። by faith እንጂ እኮ ብዙ በጣም ኢሞራል የሆነ በሰው ስታንዳርድ ኢሞራል የሆኑ ጥያቄዎች እኮ አሉ። ብሉይ ኪዳን እንዳችሁ ካያችሁት እኮ እግዚአብሔር እኮ he's a genocider በሰው ስታንዳርድ ማለት ነው። በደንብ አዳምጡኝ። በሰው ስታንዳርድ የብሉይ ኪዳን እግዚአብሔር እኮ he's a genocider፣ he's a racist እኮ፣ he's a biggest እኮ፣ he's a sexist እኮ። በሰው ስታንዳርድ ነው የማወራው፣ በእኛ ስታንዳርድ እንዴ። እስኪ ብሉይ ኪዳንን አሁን ባለንበት ዘመን ብሉይ ኪዳንን ኤክሰርሳይዝ ማድረግ እንችላለን? አንድ ሴት ልጅ ስታመነዝር ከተያዘች በድንጋይ ወገራትና ገደል ብሏል ሙሴ። ባሎች ሚስቶቻችሁን መፍታት ከፈለጋችሁ ደብዳቤ ጻፉና ዝም ብለህ ደብዳቤ ጽፈን የምትላቸው ይሄ ትክክል ነው? በእኛ ስታንዳርድ ማለት ነው። መጽሐፍ ቅዱስ ግን በእኛ ስታንዳርድ አይደለም የሚተረጎመው አይደል እንዴ ጋይስ? መጽሐፍ ቅዱስ በእኛ ስታንዳርድ አይተረጎምም። መጽሐፍ ቅዱስ በእኛ ስታንዳርድ አይተረጎምም። ዝም ብለህ በሰው ስታንዳርድ በሳይንስ በላጂክ አይደለም፣ በእምነት ነው። ዳስዋ እኔ ክርስቶስ የሚያስተምረን ፍቅር ነው። የክርስቶስ ዳስዋ ብሉይ ኪዳን ላይ ካያችሁ ክርስቲያኖች በተለይ ፕሮቴስታንት እምነት ተከታዮች አብዛኛውን ጊዜ የሚንጠለጠሉት ወይም ብሉይ ኪዳንን ነው። የብሉይ ኪዳን ኢየሱስ ፍቅርን ነው የሰበከው። ባልንጀራን እንደራስህ ውደድ ነው የሚለው። ጠላትን ውደድ ነው የሚለው።
ምን አለ? በሙሴ ሕግ ቀኝን ሲመታ ግራን በለው ይላል አይደል? አትይደቹት አለ። አሁን ኢየሱስ ግን አስተምሮ ምን አልመጣው? ግራን ሲመታው ቀኝን ስጥ አለ። ኢየሱስ ይለያል። የኢየሱስ አስተምሮ ከሙሴ ይለያል። የኢየሱስ አስተምሮ ከሙሴ ይለያል። ስለዚህ እኔ በጣም ዛሬ ገርሞኛል። እኔ አሁን ኦርቶዶክስ ብሆን ሰልም ነበር ዛሬ። ቆይ አይደለም፣ ቆይ ምን አሁን ለምሳሌ አንድ ከኦርቶዶክስነት ወይም ከኦርቶዶክስ ወደ ምን ውይይት ተደርጎ ነው? በምን ሶሻል ሚዲያ ላይ እፎይ ሳምሃ ዘርዓ ያዕቆብ ይሄ ጥያቄ ለእኔ ትክክለኛ ነው ብዬ አላስብም። እንደኔ ነው። ምክንያቱም አንደኛ ይሄ ትክክለኛው ዳታ ሊኖር አይገባም። ሁለተኛ ደግሞ ዳታው ቢኖርም ይሄኛው ሃይማኖት ትክክል ነው ብለን ለመፍረድ ይከብዳል። በብዛት ብዙ ናቸው። ስለዚህ በብዛት ሰው አይድ ኮንቨርት ያደረገውን ነው እሱ እያለ ያለ በዓለም አቀፍ ኮንቨርት እያደረገ ያለው አንደኛ ፔንቴ ነው፣ ሁለተኛ ሙስሊም ሰምተኛል። አንድ ሰው ከሙስሊም ወደ ኦርቶዶክስ ወይም ከኦርቶዶክስ ወደ ሙስሊም የሚሄድበት በጣም ዝቅተኛ ቁጥር ነች። አይ ከኦርቶዶክስ እሱ ሌላ ታፒክ ነው። አሁን እሱ ጥሩ ኤግዛክትሊ ይሄን ነው እኔ የምልህ። ዘርዓ ያዕቆብ እኔም ያንን ነው የምለው ማለት ነው። ይሄ አሁን ይሄ ጥሩ ታፒክ ነው። ላይክ ይሄ ደግሞ ዳታ እንደገና ይሄ በዳታ የተደረገ መሆን አለበት። ገባ እና ይሄ ከፍ ያለ በዓለም አይተን እስኪ ወይም ደግሞ በኢትዮጵያ ብቻ ካሰብን ደግሞ በኢትዮጵያ ራይት ናው ወደ ዋቄ ፈታ ነው፣ ወደ ፍቅር ስዝም ነው፣ ወደ ሙስሊም ነው፣ ኦርቶዶክስ ነው፣ ፔንቴ ነው ወደሚለው እሱ ሌላ ራሱን የቻለትን ነው። የዛሬው ድቤት ግን እኔ የተረዳሁት ምንድነው እንደ ዘርዓ ያዕቆብ አይተን ፍትሃዊ መሆን አለብን። አትሊስት ያየነውን ነገር እስቲ ዛሬ ምንድነው እኔ አሁን አንባይስ አንተውን በደንብ ስለ ባይብል እውነት እናውራ ከተባለ ባይብል ጋር እኔ ቁርአን እስኪ ባይብል ጋር ግን ከሁለቱ በላይ ታውቃለህ ብዬ ነው የማስበው። ሞር ባይብል ስላነበብክ ያነበበ ሰው አውቃለሁ ሲያወራ ጥቅስ ነው እነሱ የሚያነቡት። ዛሬ ግን እኔ አሁን ለምሳሌ አሁን ሳምሃው ሁለቱም ወደ እምነታቸውን ለመውሰድ ነው አይደል የሚፈልጉት? እፎይም ከሙስሊሙን ወደ ክርስትና፣ ክርስቲያኑን ደግሞ ወደ ሙስሊም። ዛሬ ምን እንደው የሚገርም ነገር ተገኝቶ ነው ዛሬ አንድ ሰው ወይ ሙስሊም ወይም ክርስቲያን ሊሆን የሚችለው በምን ተገኝቶ ነው? አንደኛ። ሁለተኛ ለምንስ ነው ይሄ አሁን ኢቨን ይሄ ዲቤት መደረግ ያለበት ክርስቲያኖች ሙሉ ጋር ነው እንጂ እፎይ ጋር ብቻ አይደለም። ቢካዝ ሲነጋገሩ የነበሩት የኦርቶዶክስ ባይብሉን ነው አይደል ሲናገር የነበሩት። አይደለም ክርስቲያን ሙሉ ጋር ሊሆን አይችልም። ቢካዝ ክርስቲያኑ የተለያየ ነው አይደለማ። ከኦርቶዶክስ ተዋህዶ ጋር ነው ዲቤት ያደረጉት። ምክንያቱም ይኸውልህ በክርስቲያን ካል ክርስቲያን አንድ አይደለም፣ እንደ እስልምና አንድ አይደለም። ፔንቴ፣ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ተዋህዶ፣ ኦርቶዶክስ ተሐድሶ፣ ግሪክ ኦርቶዶክስ፣ ኦሪየንታል ኦርቶዶክስ፣ ኢስተርን ኦርቶዶክስ ጥያቄ ሲጠይቁ የነበሩት ግን ሞስትሊ ኦርቶዶክስ ጋር ያደረጉት ነው። ልጁ ኦርቶዶክስ ሲሆን ግን ክርስትና አሁን ለምሳሌ ሁስ ሲጠይቅ የነበረው ከክርስትና ጋር ነው እንጂ ኦርቶዶክስን ብቻ አይደለም። አሁን ለምሳሌ ፍሮም ኦርቶዶክስ ፐርስፔክቲቭ ነው እንጂ ሁሱ የጠየቀው ለዚህ እኮ ነው። አሁን እኔ ጋር ቢመጡ ለምሳሌ አሁን ብዙ ጊዜ እንዳልኳችሁ ፔንቴ ማለት ፕሮቴስታንት ማለት አይደለም እላችኋለሁ። ፔንቴ ማለት ከፕሮቴስታንት አንደኛው አካል ነው። 14 ሜጀር ዲናሚኔሽኖች አሉ። በአንድ ክርስትና ስም 33,000 የተለያየ ሃይማኖት አለ። ክርስትና ስትል እንደ እስልምና አንድ የሆነ ወይም ሜይ ቢ ሱኒና ሺሃት ብለህ በትንሽ ብትለውጠውም ግን አንድ የሆነ አይደለም። አሁን ወደ እኛ ስትመጣ ዛሬ ድቤቱ የነበረው ከኦርቶዶክስ ተዋህዶ ጋር ኦርቶዶክስ ተዋህዶ እፎይ ልከዋለች። ኦርቶዶክስ ተዋህዶ በሶሻል ሚዲያ ነምበር 1 የኦርቶዶክስ ተዋህዶ እንግዲህ አፖሎጀቲክስ ብለው የሚከተሉት እሱን ነው። 80,000 ሰው የገባለት አይ ቲንክ ስለሚወዱትና ስለሚያደንቁት ነው። በየቦታው እፎይ ይችላል እያሉ የሚፖስቱት። አሁን ግን እኔ አይወክልም ብዬ ነው የማስበው። ለምን ነው ታውቃለህ? ኦርቶዶክስን ስለማውቃት የኦርቶዶክስ ተዋህዶ ስለ ልቦናና የኦርቶዶክስ ተዋህዶ ቅድስና የለውም። እኔ ይወክል የሚችለው አንደኛ ሲኖዶስ አላከውም፣ ሁለተኛ መምህርም አይደለም ዲያቆንም አይደለም። ዲያቆን መዝሙረ ያሬድ ሲመጣ ዲያቆን ስለሆነ ኦርቶዶክስን ይወክላል። ኦኬ በቃ እሱን ነው እያልኩ እኔም ብያለሁ። አይወክልም ብያለሁ። ኦርቶዶክስ ነው መዝሙረ ያሬድ። እኔ አሁን ለምሳሌ ቅድምም እያለ ነበረ በጣም ነው፣ ግን እነሱ ናቸው ይወክልናል እያሉ እንዳይሳሳቱ። እኔ እፎይ የሚያራምደው ማይክ ታይሰንን ራሱ ያወራው ምሳሌ ቀላል ምሳሌ አለ። ዘርዓ ያዕቆብ መዝሙረ ያሬድ ቢሆን ስብና ማነው ዲያቆን ማለት ይኸውልህ፣ ዘርዓ ያዕቆብ በእኛ ባለው ይኸውልህ በኦርቶዶክስ ተዋህዶ ድቅንና ዝም ብለህ አታገኝም።
ሲኖዶሱ ካልፈቀደ ማንም ዲያቆን አያገኝም። ዝም ብለን እንደ ጴንጤ ፓስተር የምትሆንበት አይደለም። በእስልምናም ደግሞ መጅሊስ አላቸው፣ ስርዓት አላቸው። ዝም ብለህ ከመሬት ተነስተህ ራስህን ውስጥ አትልም። በፕሮቴስታንት ትችላለህ። ዛሬ እሱ የሚባለው ግን ምንድን ነው? እንትን ነው አይደል? ኡስታዝ ነው አይደል? ፓስተር እስኪ ድል ይሰጠኛ ማለት ኡስታዝ ነው አይደል? ኡስታዝ ነው። ኡስታዝ ማለት መምህር ማለት ነው። ኡስታዝ እሱማ ኡስታዝ ማለት እና ሰው በተዘዋዋሪ ሁሴ የሚባለው ልጅ ጎበዝ ነው። እኔ ውሸት አሏሽ በጣም ጎበዝ ነው። ግን ከፎይ ጋር መነጋገር አለበት። ቆይ ዘራ ያዕቆብ ኡስታዝ ማለት መምህር ማለት ነው። ላስተካክል ቢፎር ቆይ የተወራው እኮ ነው። ከእንትና ምንድን ነው ነገር የ15-20 ደቂቃ ሆነና አስተያየትን ውስጥ ሚውታል ቴንክ ዩ ለምንድን ነው የምትመረቀው? ልጨርስ ከእሱ ጋር እና ታወራለህ። ምን አንተ ማንን ነው በሰው ቤት የምትምታዘው? የይሁዳ ቤት ነው እሱ ጋር ነው እያወራን ያለ ነው አይደል? አንድ ዘና ያዕቆብ ወንድማችን ተጋብዞን የመጣና ጨረስና ቱ ሚኒት ነው ዘራ ያዕቆብ 2 ሚኒት ነው አስተያየት ሰጥቼ ወርዳለሁ። ትዕግስት ልመድ ጥሩ ነው። ዛሬ እንግዲህ ፓስተር ይሁዳብ አይተናል። ከኮይቤት ከ80 ሺህ ተከታይ በላይ ላይቭ ላይ እየተከታተለ ነበር። ከሁዙ ከ70 ሺህ ጠቅላላ 150 ሺህ ነው። ጎበዝ አንድ ቸርች ጠርተህ ልስበክ ብትል 2000 ሰው አይገኝም። ጥሩ ኦፖርቹኒቲ ነበር። 150 ሺህ ቶታል። ኦኬ ይሄን ኦፖርቹኒቲ ግን እንዳየነው በብሽሽቅ እኔ አሁን ቁም ነገር እኔ ሙስሊም ነኝ ምን ቁም ነገር ይዘህ ወጣህ ብትሉኝ አንድም ቁም ነገር ይዤ አልወጣሁም። ምክንያቱም ሁሱ የእፎይን የሚያቀርበውን ክላይም በመመለስ ነው አብዛኛውን ጊዜውን ያባከነ። የታችሁ ከሆነ እፎይ ያነባል የሆነ ነገር በዛ ነገር ላይ ውሸትህን ነው ይሄ ነገር ይሄ ነው እያለ ነው ጊዜውን ያባከነ እና ምን አለበት ከእናንተ ኢጎ ወጣችሁ 150 ሺህ ሰው ማለት ቀላል አይደለም ምልህ በኢትዮጵያን ደረጃ 150 ሺህ ሰው ሰብስበህ የትም ቸርች ሆነ የትም መስጊድ ልትሰብክ አትችልም። የጥሩ ኦፖርቹኒቲ ነው። እንደ ኢዮዳብ ረዳ አይነት ነው እውቀት ያለው በእምነት ተኮር ላይ እውቀት ያለው ሰው በመሃል ገብተው ግን ፌር ሆኖ ምክንያቱም ኢዮዳብ ሙስሊምንም ኦርቶዶክስንም አይወክልም እና ሚድል ላይ ሆኖ እንደው የኢትዮጵያ ሕዝብ ምክንያቱም ይሄ የእምነት ነገር ነው፣ የዘላለም ህይወት ነገር ነው። ኦኬ እኔም ከኦርቶዶክስ የምማረው ነገር ካለኝ እማራለሁ። ኦርቶዶክስም ከሙስሊም የሚማር ነገር ካለ ይማራል። አሁን እኛ ያየነው ዛሬ በጣም የሚገርም 150 ሺህ ሰው በሁለቱ ሳይድ ተሰብስቦ አንድም ቁም ነገር እኛ ብሽሽቆች ደቂቃውን ይሸፍንበታል እንዲልበታል ምናምን ነው። ስለ ሁሱ አስተያየት ስሰጥ ይሁዳብ ረዳ ቁርአን 604 ፔጅ አለው። ኦኬ 604 ገጽ አለው ቁርአን። ይሄ ልጅ ሚሞራይዝ አድርጎታል። ኦኬ ለምሳሌ አጼ ዘራ ያዕቆብ የሚለውን ሲያነብ ይሄ ልጅ ሁሱ አጼ ያዕቆብ ብሎ ቢያነብ በመሃል ብታነበው ነው ሚሞራይዝ አድርጓል። ጎበዝ 604 ፔጅ በጭንቅላቱ ሸምድዶ ይዞታል። ፕላስ መጽሐፍ ቅዱስን በአረበኛ ሸምድዶ ይዟል፣ በአማርኛ ሸምድዶ ይዟል። ኦኬ የማይገናኝ ነገር አታነጻጹ። ይሄ ልጅ ቢዚ አድርጎታል። መልኩን አያሳይም። ሚውት አድርጎ ላይክ ኢንፎርሜሽን ጋዘር ያደርጋል፣ ይሰበስባል። ይሄን አንብለት ይሄን ላይክ ባዘር የሚያደርግ ነገር አይሻ ይገባል፣ ህፃን ልጅ ይገባል። ኖ ወይ ህዝበ ክርስቲያኑም ህዝበ ሙስሊሙም መማር እንፈልጋለን። ኦኬ 150 ሺህ ሰው ማለት ይሁዳብ ረዳ አንድ ቸርች ላይ አንድ መስጊድ ላይ ብትጠራው 150 ሺህ ሰው በታሪክ ሊገኝ አይችልም። ሜዳ አይበቃውም። ኦኬ ሚሊኒየም አዳራሽ ብትጠራ 150 ሺህ ሰው አይዝም። ጎበዝ ጥሩ ኦፖርቹኒቲ ነበር። እንደ ኢዮዳ ትክክለኛ ላይ ኮምፓራቲቭ ሪሊጅን ውይይት የሚደረግ ከሆነ የኢዮዳብ እኔ ዮኒ ማኛን አስገቡት። ዮኒ ማኛ እኮ ከ3 ወርና ከ4 ወር በፊት እኮ አቡነ ማቲያስ ቆለጡ ምናምን እያለ ሲቀልድባቸው የነበረ ሰው ነው። ያቺ የሆነች ጆኒ ራጋን ምናምን ትባል ልጅ እንግዲህ አነጻጽሩት። በቃ ጎበዝ እነ የሆነ የተሰበሰቡበት ኦኬ እነ ጆኒ ራጋ እኔ አረን ነው እኔ ሾርት ሚሞሪ ሆነናል እንዴ። ይሄ ሰውዬ እኮ ከ3 ወር በፊት እኮ አቡነ ማቲያስ ቆለጦ በጣም በሚዘገንን መልኩ ያለ እኮ አሚን ባደር ሲያደርጋቸው ሲረብሻቸው የኖረ ሰው ነው አይደለም። ዛሬ ገብቶ ደግሞ ፖለቲካ ሊሰራ ኦርቶዶክስ ጎን ቁሞ ምናምን ኖ ወይ እንደዚህ አይነት ነገር። ትክክለኛ ቤት ከፈለጋችሁ ጎበዝ እምነት እኔ አሁን ስለ ኦርቶዶክስ ማወቅ ፈልጋለሁ። ኦኬ ይሁዳብ ረዳ እንዳለው ጾታ የሚቀየርበት ታይም ነው። ኦርቶዶክስም ማወቅ ይፈልጋል የዘላለማዊ ህይወት። ምናልባት ያለንበት ነገር የተሳሳተ ወይ ሆኖ ህይወታችን ከሚያልፍ መማር እንፈልጋለን ከእናንተ።
ኦኬ 150 ሺህ ሰው እንዳልኩት በጣም የእናንተን ኢጎ ትታችሁ በመሀል አወያይ ያስፈልጋል። ካልሆነ እንደዛሬው ልሽቅ ነው የምንሰማ። እኔ በታሪክ አይቼ አላውቅም። ኮምፓራቲቭ ሪሊጅን 80 ሺህ 90 ሺህ 100 ሺህ እኮ የሚገባ ባለፈው 127 ሺህ ገብቶ ነበር ከውሱ ቤት እፎ አልመጣም በዛ ታይም። ኦኬ አሁን ፑሽ ተደርጎ መጣ። እኔ ያየሁት ሁሱ ምንም የእሱን ሀሳብ ሪፍሌክት አላደረገም። ያነባል ያነ እሱ ባነበበው ኦኬ ተሳስተሃል። ለምዕመናኑ የምታስተላልፈው መልእክት ይሄ አይደለም። ይሄ የተባለው በዚህ መንገድ ታይሙን የጨረሰው በዛ መልኩ የሁሱን ሀሳብ እኔ ማወቅ የምፈልገውን ስለ ክርስትና፣ ስለ ስላሴ፣ ስለ ስቅለት ኦኬ አብ ወልድ መንፈስ ቅዱስ ስለሚባሉት እኔ አሁን ስለነዛ እኔ ከርዕሱም ወጥተዋል። በነቢያት የተሰበከው ሃይማኖት የትኛው ነው? እስልምና ወይስ ክርስትና ነበር ርዕሳቸው። አይሻ ገባ፣ ሙሐመድ ገባ፣ ህፃን ልጅ እንዲህ አድርጎ እንዲያ ኖ ወይ። ለጊዜው ልትሸውደኝ ትችላለህ፣ እንደዚህ አድርገህ ልታስደስተኝ ትችላለህ። ኦኬ ግን ኮሽን አደርጋለሁ። የተሰጠኝ አእምሮ አለ። እኔ ኢዮዳብ ረዳ ዝግጁ ነው። ኦኬ ታዋቂ ፔጅ ነው። ወንድማችን ገለልተኛ ሆኖ ታይም ለእፎ እኩል ታይም ለሁሱ እኩል ታይም እየሰጠ ሲሆን ርዕስ አውጥቶ ኢዮዳብ ረዳ በጣም ስለ ክርስትና ስለ ሪጅን ብዙ እውቀት ያለው ልጅ ነው። ኦኬ ስለዚህ መድረክ ይዘጋጅ። በሁለቱም በኩል ያለ እምነት ተከታይ ኢዮዳብ ረዳን ይምረጥ። እፎይን አይጎዳውም፣ በታይም ሁሱን አይጠቅመውም። ኦኬ እኩል ይሰጣል ኢዮዳብ ረዳ። አሁንም እንጣራለን። ኢዮዳብ ረዳ እኩል ታይም አስቀምጦ ታይም ሲያልቅ አልቋል፣ ቀጥል አንተ። አሁን እኮ ወዳ ነገባው 10 ደቂቃ አለ። ኦኬ ብሎ ተስማማ። 20 አለ፣ 50 ደቂቃ አለ። ይህ ህፃናት ጨዋታ እኮ የመድኃኒዓለም ዘላለማዊ ህይወት ነው። ኦኬ እምነት ማለት ተራ ነገር አይደለም። ስለዚህ ማወቅ ከተፈለገ ስለ እምነት ማወቅ ከተፈለገ አሁንም ተመራጭ ቴዲ ሐዋሳ ቤት የፖለቲካ ቤት ነው፣ የፖለቲካ ሜዳ ነው። የሆነ ማኛ ኦፖርቹኒስት ነው። ይሸጣል። እሱ ትንሽ በውስጥ ዜል ካሻፕ ካረክለት ይሸጣል። ኢዮዳብ ረዳ ሞልቶ የተረፈው ሰው ነው፣ በሀብትም በንብረትም እንደምናየው። ኦኬ ከብራንድ ያንተ አበባ እናንተ ፍላወር መጥቶ ለኢዮዳብ ረዳ እንደማይጠቅመው ነው ጠንቅቄ በሀገር አሜሪካ ስለምኖር አውቃለሁ። እኩል ታይም ይሰጣል፣ ፌር ይሆናል፣ ለህሊናው ሲል ይሰራል፣ መድረክ ይሰጣችኋል። አሁንም ጥሪ እናስተላልፋለን። ይሄ ልጅ ቀላል ልጅ አይደለም። ሁሱ እንደምለው ኢዮዳብ አንድ የ20 ገጽ መጽሐፍ ሸምድዶ የሚይዝ የለም። አሁን ነዘራ ያዕቆብ ሌላው ውሸት 604 ፔጅ በጭንቅላቱ ሸምድዶ የያዘ ነው። ለዛውም ቋንቋ ባልሆነ በአረበኛ ቃል እስከ ትርጉሙ ነው የሚያውቀው። ኦኬ መጽሐፍ ቅዱስን ሸምድዶታል። በአረበኛ ነው የሚያወጣልህ፣ በግሪከኛ ነው የሚያወጣልህ፣ ወደ ዋናው ወደ መጣበት ነው የሚያወጣልህ። እናንተ ሰዎች ከኢጓችሁ ወጣችሁ እውነትን የምትፈልጉ ከሆነ የኢዮዳብ ረዳ ቤት አሁንም ክፍት ነው። የእውነት ቤት ነው። መድሎ የለበትም። አንድ ሳይድ አይዝም። ኑ ወደ ኢዮዳብ ረዳ ፔጅ እድሉ ይሰጣችሁ። አሉ ታላላቅ ክርስትና በጣም በስነ ምግባር የተሞሉ አሉ። እኔ እፎ የሚባለው እኔ አይመቸኝም። አሉ እንቁ በስርዓት ያደጉ በቤተ ክርስቲያን ያደጉ የኦርቶዶክስ መምህሮች አሉ። ኦኬ እንዳለመታደል ሆኖ ተሳዳቢና ዝም ብሎ ትርኪ ምርኪኛ እንከተላለን እንጂ አሉ፣ በጣም አሉ። እናንተ ሰዎች ውጡ። በሙስሊሙ በጣም በስነ ምግባር የተሞሉ ሰዎች አሉ። ኦፖርቹኒቲ ይሰጣል። ኑ የኔ ጥያቄ ለእርሶ እንዲያው ትክክለኛ እውቀት ያላቸውና ሰከን ያሉ ሰዎች ቢሆኑ 150 ሺህ ሰው ይገባል ብለው ያስባሉ? ሁለተኛ እዚህ ሶሻል ሚዲያ ላይ በተከታታይ የምናየው እንዲያው ሀቅን፣ እውነትን፣ ስብዕና ያላቸው የተረጋጋ በእውቀትና በእውነት የሚወያዩ መድረክ ፈልጎ ማዳመጥ የሚፈልግ ሰው አለ በደንብ። ግን እንደዚህ ድራማውን፣ ስድድቡን፣ ነቆራውን ስለሚፈልገው እዛ መድረክ ፈልገው የሚሄዱት እንደዚህ አይነት ቦታ የሚያራምዱ ጥቅመኞች ስላሉ ለዛ ይመስለኛል። ግን ሲያስቡት እርሶ ይሄ ሰሞኑን እያየ ነው ያለው 125 ሺህ ሰው በሁሴን ቤት መገኘቱ ራሱ በየትኛውም በየትኛውም ዓለም የማይደረግ ነገር ነው። ሶሻል ሚዲያ ላይ ስለ መንፈሳዊ ነገር
በትክክል ጥሩ ፖይንት ነው ያነሳኸው። 125,000 በአንድ ሳይድ ነው እየዳብረታ እንደነ መዝሙር እኔ ሙስሊም ነኝ ብያለሁ። እንደነ መዝሙረ ያሬድ አይነት በስነ ምግባር ቤተክርስቲያኑ አንጻ ያሳደገችው ሰው እንዳልመታደል ሆኖ ወከባውን ይፈልገዋል። ህዝበ ክርስቲያኑም ህዝበ ሙስሊሙም ልልህ ይፈልጋሉ። በዚህ ጉዳይ ላይ ወከባውን በቃ ይሄ እንትኑን ይፈልገዋል። አሁን ከእፎይ የበለጠ እኮ እነ መዝሙረ ያሬድ እኮ በእውቀትና በስነ ምግባር የታነጹ እኮ ናቸው። እነሱን ሰው ግን እንዳልመታደል ሆኖ 200-300 ሰው ቁጭ ብሎ ሲያስ የእነሱ ስነ ምግባር ግን አሁን ለምሳሌ የእነሱ ስነ ምግባር ተጠያቂ አይሆንም። ሁሌ እንደዛ ወከባ ያለበት ቤት መሄድ የሚፈልጉበት እዛ ጋር የሚያገኙት ወከባ ላይ የሚያገኙት ሰው ጆሮአቸው የሚሰማ አይደለም። ለጭቅጭቅና ለንግግር ለእንትን የሚመጡት ይህን ማስተካከል የለባቸውም። ስነ ምግባር ካላቸው ውጭስ አላቸው፣ ትክክል ነው። ሁሴንም መዝሙረ ያሬድም በተከታታይ በተደጋጋሚ ስነ ምግባር ከሌላቸው መድረክ ላይ የሚሄዱት ተመልካቹ በዛ እንዲልና ሞቅ ደመቅ ባለበት መገኘት ራሱ ይህ የባህሪ ድክመት ነው ብሎ እንትን አይሉ። ምክንያቱም ቦታ መምረጥ አለባቸው። በመጽሐፍ ቅዱስ ሲናገር እንቁህን በአርያም አትጣል ይላል። ሱሱ የፖለቲካ ሰው እንዳልሆነ አየሁት። እግዚአብሔር ምስክሬ፣ ለፖለቲካ አይደለም። ሱሱ የተረጋጋ ልጅ ነው። ይኸው አይተናል። የተረጋጋ ነው፣ ተረጋግቷል። ሱሱ ይታያቸዋል አይደል? እኚህ እንግዲህ መምህር ናቸው። ዝም ብሎ ተራ መምህር አይደሉም። ትልቅ የኦርቶዶክስ ቤተክርስቲያን መምህር ናቸው። ምን ብለው እንደተናገሩ ሊትራሊ የግለሰቡን ስም ጠርተው እንዴት አድርገው እንዳዋረዱትና ይህን ግለሰብ ውይይት ምናምን ብሎ ሙስሊሞች እንትን ማለት እንዳይለባቸው ምን ብለው እንደወቀሱ አሰማቸዋለሁ ማለት ነው። ተከታተሉት። ቆይ ድምፁን ኦኬ። ምክንያት ድንግል ማርያም ዋናው ፖይንት ለጋላ አድርገና ላስደምጣችሁ። 10 ጊዜ ኮፒ ሊንክ ታደርጋላችሁ። ይሄ ግድ ማለት ነው። እንከታተል፣ አድምጡት። አሁን ባለው የሃይማኖታችን ውዥንብር ነው እፎይ የሚባል እንትን አለ። አሁን ምን ሰማው ክርክሩ ያስኬዳሉ። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬ እኛን ሁላ ነው ያሰደበን። ባይዘው ያድምጡት። የሚነዛ ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር በአንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም ፈጣሪውን እንዲነካበት ማንም አይፈልግም። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። እኛንንም አስመታ ነው ማለት ነው። ትክክል አይደለም። የነዛም ክርክር ትክክል አይደለም። ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ ራሱ ልሰልም ትንሽ ቀርቼ ነበር። ሀቅ ለመናገር ለምን ነው ጠቃለ ዘሪያ ምን ታይቶ ነው ዳይሬክትሊ ያንኛው ይጠይቅና ዳይሬክትሊ ሲመልስለት በሱ ተራ ሲሆን ግን አንደኛ ታይም እንትን ያደርጋል፣ ሁለተኛ ዳይሬክትሊ አይመልስም። ሰው ኢየሱስ ብልት አለው ወይ ሲለው አይ ሰው ሁሉ ያለው ነገር አለው አለ። ኖ እሱን አይደለም የምፈልገው። አይ እንደዛ ማለት እንደዚህ ለማለት ምናምን ኖ አለው የለውም። ከዛ መጨረሻ ላይ አለው አለ። ኦኬ አለ። ብልቱን ታመልከዋለህ ወይ አለው። ገባ። አሁን የሁለተኛው ጥያቄ ሲጠይቀው መናደድ ጀመረ። መብቱ ነው መጠየቅ። ጥያቄው እኮ በቃ ብልት አለው ብለሃል፣ ሰው ነው ብለሃል። ይሄን ሲጠይቅህ ወይ አይ አናመልከውም ወይ እናመልከዋለን ማለት ነው። ወይም ደግሞ እኮ ምን ትላለህ? እኔ ቦን ባወያያቸው እንደፈለገ የመመለስ መብት አለው። 5 ደቂቃ ይሰጠዋል። ለጥያቄው መልስ ትለዋለህ። ስቴይ ኢን ዘ ካንቴክስት ትለዋለህ። አውዱ ላይ ቆይ ትለዋለህ። 1 አውዱ ላይ ቆይ ትለዋለህ። 2 እምቢ ካለ ይለንም ፊኒሽ ዲስ ሚኒት ጥያቄው አልተመለሰም ብለህ ቀጥል ትላለህ። ነጥብ ይያዛል ማለት ነው። ግን እኮ ይወዳል። አሁን ችግሩ ምንድነው? አሁን አስተማሩ ተማሩ። እኔ አሁን የባለፈው ነገርኩ ነው ፈለገ የሚባለው ልጅ እና ባለፈው ያረጉት ነገር ያ ማን ኤርሚያስ የሚባለው ልጅ የነሱ ይሻላል። ይሄኛው ግን ሰው እኮ ሳማው ይወል አሁን እኔ ማየው እንዴት እንደሆነ ነገር
በብዛት አሁን ከኦርቶዶክስ ወደ ፕሮቴስታንት ወይንም ከፕሮቴስታንት ወደ ኦርቶዶክስ ነው የሚሄዱት አይደል? በብዛት የተሻለው ለምን እንደሆነ ታውቃለህ? ፈለጋ አጥናቶች ከዚህ ልጅ የበለጠ ስብዕና ስላለው እኮ ግን ገባኝ። ከዚህ አሁን ካየህ ስንት ፐርሰንቱ ነው ከኦርቶዶክስ ወደ ጢንዚዛና ለጢንዚዛን እንትን ቢያደርግም በአደባባይ ግን ዮዳብ እኔ ዘራ ያዕቆብ ያለውን ነገር ይቅርታ፣ ዘራ ያዕቆብ እደግፋለሁኝ። ከነሱ አሁን ርዕሳቸው ሌላ ነው። እየሄዱ ኢየሱስ ክርስቶስ እንደዚህ አለው ወይ አይደለም የሚለው ነገር ትልቅ ሜን ፖይንቱ ነው። የጥያቄው የውይይቱ አጀንዳ ነው። ዛሬ አልነበረም። አልተረዳችሁም ወንድሜ። ችግሩ ምን መሰለ? ጥፋቱን ያመጣው እፎይ ነው። እሱ አውዱ ላይ መቆየት ታፒኩ ላይ መቆየት አልፈለገም። ግን ዮዳብ 20 ነገር እኮ ነው የወረወረበት። ግን ስንት ፐርሰንት ነው ልጠይቅህ ዮዳብ፣ ስንት ፐርሰንት ነው ከኦርቶዶክስ ወደ ሙስሊም ከሙስሊም ወደ ኦርቶዶክስ የሚሄደው? ስንት ፐርሰንት ነው? አሁን እሱ ሌላ ጥያቄ ነው። አሁን ለመሰለ አሁን ዛሬ ብዙ ሰዎች ሰልመዋል ባደወይ ኖ ግን ሰለመ ኦርቶዶክስ ወደ ትንሽ ነው ቁጥሩ። ላይክ ብዙ ሰው እሱ ኖ አይደለም። በዓለም ከኦርቶዶክስ ይበልጥ 2.5 ቢሊዮን ሙስሊሞች አሉ። ኦርቶዶክስ ተዋህዶ 30 ሺህ እንኳን አትሆንም። አሁን ኢትዮጵያ ውስጥ እየቀነጠጠ ነው። ግማሹ እነ እዩ ጩፋና እነ ዮናታን አክሊሉ እየጨረሷቸው ነው። ምንድን ነው ይሁዳ? እኔ አሁን ለምሳሌ አንድ ሰው አርጊው ስታደርግ ወይም ዲቤት ስታደርግ እኮ ካልኩሌት አድርገህ ነው አይደል ዲቤት የምታደርገው። አሁን ለምሳሌ ስንቱን ፐርሰንት ወደዚህ ቀይራለሁ፣ ስንቱን ፐርሰንት ወደዛ ቀይራለሁ። እኔ አሮን ቲንክ ብዙ ኢትዮጵያ ውስጥ እንትን ያላለው ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ አላውቅም ሊሰልሙ ይችላሉ፣ ሸክም ሊሆን ይችላል። እኔ ራሱ ልሰልም ትንሽ ቀርቼ ነበር ሀቅ ለመናገር። ለምን ነው ጠቃለ ዘሪያ ምን ታይቶ ነው? እኔ አሁን ኦርቶዶክስ ብሆን ልሰልም ነበር ዛሬ። ቆይ አይደለም፣ ቆይ ምን አሁን ለምሳሌ አንድ ሰው ከሙስሊም ወደ ኦርቶዶክስነት ወይንም ከኦርቶዶክስ ወደ ሙስሊም ምን ውይይት ተደርጎ ነው? በምን ሶሻል ሚዲያ ላይ እፎይ ሳምሃው ዘራ ያዕቆብ ይሄ ጥያቄ ለእኔ ትክክለኛ ነው ብዬ አላስብም። እንደኔ ነው። ምክንያቱም አንደኛ ይሄ ትክክለኛው ዳታ ሊኖር አይገባም። ሁለተኛ ደግሞ ዳታው ቢኖርም ይሄኛው ሃይማኖት ትክክል ነው ብለን ለመፍረድ ይከብዳል። በብዛት ሙስሊም ብዙ ናቸው። ስለዚህ ኖ እያልኩ በብዛት ሰው አይሄድ እንትን ኮንቨርት ያደረገው ነው እሱ እያለ ያለው በዓለም አቀፍ አንደኛ ኮንቨርት እያደረገ ያለው አንደኛ ፔንቴ ነው፣ ሁለተኛ ሙስሊም ነው። ሰምተኛል። አንድ ሰው ከሙስሊም ወደ ኦርቶዶክስ ወይም ከኦርቶዶክስ ወደ ሙስሊም የሚሄድበት በጣም ዝቅተኛ ቁጥር ነች። ከኦርቶዶክስ እሱ ሌላ ታፒክ ነው። አሁን እሱ ጥሩ ይሄን ነው ያንን ነው የምለው ማለት ነው። ይሄ አሁን ይሄ ጥሩ ታፒክ ነው። ላይክ ይሄ ደግሞ ዳታ እንደገና ይሄ በዳታ እንትን የተደረገ መሆን አለበት። ገባ እና ይሄ ከፍ ያለ በዓለም አይተን እስኪ ወይም ደግሞ በኢትዮጵያ ብቻ ካሰብን ደግሞ በኢትዮጵያ ራይት ናው ወደ ዋቄ ፈታ ነው፣ ወደ ፍቅር ስዝም ነው፣ ወደ ሙስሊም ነው፣ ኦርቶዶክስ ነው፣ ጴንጤ ነው ወደሚለው እሱ ሌላ ራሱን የቻለ እንትን ነው። የዛሬው ድቤት ግን እኔ የተረዳሁት ምንድነው እንደዛ ያውቀው አይተን ፍትሃዊ መሆን አለብን። አትሊስት ያየነውን ነገር እስቲ ዛሬ ምንድነው እኔ አሁን አንባይስ አትሆን እፎይ was very negative እፎይ was very አንታውን በደንብ ስለ ባይብል እውነት እናውራ ከተባለ ባይብል ጋር እኔ አሩን ቁርአን እስከተ ባይብል ጋር ግን ከሁለቱ በላይ ታውቃለህ ብዬ ነው የማስበው። ሞር ባይብል ስላነበብክ ያነበበ ሰው አውቃለሁ ሲያወራ ጥቅስ ነው እነሱ የሚያነቡት። ዛሬ ግን እኔ አሁን ለምሳሌ አሁን ሳምሃው ሁለቱም ወደ እምነታቸውን ለመውሰድ ነው አይደል የሚፈልጉት። እፎይም ከሙስሊሙን ወደ ክርስትና፣ ክርስቲያኑን ደግሞ ወደ ሙስሊም። ዛሬ ምን እንደው የሚገርም ነገር ተገኝቶ ነው ዛሬ አንድ ሰው ወይ ሙስሊም ወይም ክርስቲያን ሊሆን የሚችለው በምን ተገኝቶ ነው? አንደኛ። ሁለተኛ ለምንስ ነው ይሄ አሁን ኢቭን ይሄ ዲቤት መደረግ ያለበት ክርስቲያኖች ሙሉ ጋር ነው እንጂ እፎይ ጋር ብቻ አይደለም። ቢካዝ ሲነጋገሩ የነበሩት የኦርቶዶክስ ባይብሉን ነው አይደል ሲናገር የነበሩት። አይደለም ክርስቲያን ሙሉ ጋር ማለት ሊሆን አይችልም። ቢካዝ ክርስቲያኑ የተለያየ ነው አይደለማ። ከኦርቶዶክስ ተዋህዶ ጋር ነው ዲቤት ያደረጉት። ምክንያቱም ይኸውልህ በክርስቲያን ካል ክርስቲያን አንድ አይደለም፣ እንደ እስልምና አንድ አይደለም። ፔንቴ፣ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ተዋህዶ፣ ኦርቶዶክስ ተሐድሶ፣ ግሪክ ኦርቶዶክስ፣ ኦሪየንታል ኦርቶዶክስ፣ ኢስተርን ኦርቶዶክስ ጥያቄ ሲጠየቁ የነበሩት ግን ሞስትሊ ኦርቶዶክስ ጋር ያደረጉት ነው። ልጁ ኦርቶዶክስ ሊሆን ይችላል፣ ግን ክርስትና አሁን ለምሳሌ ሁስ ሲጠይቅ የነበረው ከክርስትና ጋር ነው እንጂ ኦርቶዶክስን ብቻ አይደለም። አሁን ለምሳሌ ፍሮም ኦርቶዶክስ ፐርስፔክቲቭ ነው እንጂ ሁሱ የጠየቀው ለዚህ እኮ ነው። አሁን እኔ ጋር ቢመጡ ለምሳሌ አሁን ብዙ ጊዜ እንዳልኳችሁ
ጴንጤ ማለት ፕሮቴስታንት ማለት አይደለም እላችኋለሁ። ጴንጤ ማለት ከፕሮቴስታንት አንደኛው አካል ነው። 14 ሜጀር ዲናሚኔሽኖች አሉ። በአንድ ክርስትና ስም 33,000 የተለያየ ሃይማኖት አለ። ሶ ክርስትና ስትል እንደ እስልምና አንድ የሆነ ወይም ሜቢ ሱኒና ሺሃት ብለህ በትንሽ ብትለውጠውም ግን አንድ የሆነ አይደለም። ሶ አሁን ወደኛ ስትመጣ ዛሬ ድቤቱ የነበረው ከኦርቶዶክስ ተዋህዶ ጋር ኦርቶዶክስ ተዋህዶ እፎይ ልከዋለች። ኦርቶዶክስ ተዋህዶ በሶሻል ሚዲያ ነምበር 1 የኦርቶዶክስ ተዋህዶ እንግዲህ አፖሎጀቲክስ ብለው የሚከተሉት እሱን ነው። 80,000 ሰው የገባለት አይ ቲንክ ስለሚወዱትና ስለሚያደንቁት ነው። በየቦታው እፎይ ይችላል እያሉ የሚፖስቱት። አሁን ግን እኔ አይወክልም ብዬ ነው የማስበው። ለምን ነው ታውቃለህ? ኦርቶዶክስን ስለማውቃት የኦርቶዶክስ ተዋህዶ ስለልቦናና የኦርቶዶክስ ተዋህዶ ቅድስና የለውም። እኔ ይወክል የሚችለው አንደኛ ሲኖዶስ አላከውም፣ ሁለተኛ መምህርም አይደለም ዲያቆንም አይደለም። ዲያቆን መዝሙረ ያሬድ ዲያቆን ስለሆነ ኦርቶዶክስን ይወክላል። ኦኬ በቃ እሱን ነው እያልኩ እኔ እኮ ብያለሁ፣ አይወክልም ብያለሁ። ኦርቶዶክስን መዝሙረ ያሬድ እኔ አሁን ለምሳሌ ቅድምም እያለ ነበረ። በጣም ይሄን ነገር ነው ግን እነሱ ናቸው ይወክለናል እያሉ እንዳይሳሳቱ እኔ እፎይ የሚያራምዱ ማይክ ታይሰንን ራሱ ያወራው ምሳሌ ቀላል ምሳሌ አይደለም። ዘርዓ ያዕቆብ መዝሙረ ያሬድ ቢሆን ስብና ማን ነው ዲያቆን ማለት ነው። ዘርዓ ያዕቆብ በእኛ ባደው ይወለ በኦርቶዶክስ ተዋህዶ ድቅንና ዝም ብለህ አታገኝም። ሲኖዶሱ ካልፈቀደ ማንም ዲያቆን አያገኝም። ዝም ብለህ እንደ ጴንጤ ፓስተር የምትሆንበት አይደለም። በእስልምናም ደግሞ መጅሊስ አላቸው፣ ስርዓት አላቸው። ዝም ብለህ ከመሬት ተነስተህ ራስህን ውስጥ አትልም። በፕሮቴስታንት ትችላለህ። ዛሬ እሱ የሚባለው ግን ምንድን ነው? እንትን ነው አይደል? ኡስታዝ ነው አይደል? ፓስተር እስኪ እድል ይሰጠልኛ ማለት ኡስታዝ ነው አይደል? ኡስታዝ ነው። ኡስታዝ ማለት መምህር ማለት ነው። ኡስታዝ እሱማ ኡስታዝ ማለት እና ታዲያ እና ሰው በተዘዋዋሪ ሁሴ የሚባለው ልጅ ጎበዝ ነው። እኔ ውሸት አልዋሽም። ይሄ መሀይም ግን ግዕዝ አያውቅም። እንደ ጎጃም ቅኔ፣ እንደ ጎንደር፣ እንደ ሸዋ ቅኔ፣ እንደ ወሎዬ ቅኔ ቤት ሄዶ የተማረ አይደለም። ዲያቆንም አይደለም። ቅስናም የለውም። መጽሐፍ ቅዱስ አይችልም። ግን ይሄ ሰውዬ መጥቶ አሁን ሚዲያ ከፍቶ ፖለቲካ ነው የሚሰራው። የህዋቶች አፍ ነው ቁጭ ብሎ የትግሬ አፍ ነው። ግን ይሄ በሃይማኖት የመጣ ነው። ሲዘርፍ የከረመ አሁን ቤት አለው። ልጆቹ ከፍተኛ ትምህርት ቤት ነው የሚማሩ። መኪና አለው። ምን አለው? የሚያከራየው ቤት አለው። ኢትዮጵያ ውስጥ ቤት አለው፣ ቪላ አለው፣ ኮንዶሚኒየሞች አሉት። መኪናው ይቀያይራል። ይሄ በኢትዮጵያ ኦርቶዶክስ ተዋህዶ ውስጥ በመሸገው አማራ መቀነት ልጆችን የሚያሳድግ ነው። ሐቁ ይሄ ነው። ሐቁ ይሄ ነው። ይኸውልህ ሞጣ ስለ እፎይ የሚባለው ነገር እናስፋው። በነገራችን ላይ ህዝባችን እንዳይባላ በሁለቱም ሃይማኖት ያለው በደንብ አድርጎ ዝም ብሎ የእፎይ ዓላማ ምንድን ነው? ምንም ጥቅም እኮ የለውም። እሱን ነው እስላምን ተከራከርን ምን ይጠቅመናል? እኛ እፎይ የሚባልን ጉንዳን እኮ 80,000 ጉንዳን ነው የሚከተለው በቀቀን። ሙስሊሙም በቀቀን ነው፣ ኦርቶዶክሱም በቀቀን ነው። እንዴት 80,000 ጉንዳን ትቀመጣለህ? ለአንድ ወራዳ ዲያቆን አይደል፣ መምህር አይደል፣ መነኩሴ አይደል። የተማሩት አሁን ተዋረደ እኮ እፎይ የሚባል ኢየሱስ ወሸላለ የለውም አላለውም። ኦርቶዶክሶች ይሄን ነገር ሸራርጉ፣ ህዝቡ ይስማው። መቆም አለበት። አንደኛ እስላምና ክርስቲያኑ እንዲቃቃር ነው። ይሄ የወያኔዎች ሴራ ነው። እፎይ ኤርትራዊ ሻዕቢያ ነው። if you believe or not እፎይ ከዚህ በኋላ ትጠፋል። ነፍስ አይደለም ይጠፋል፣ መንፈስ በሙሉ ይጠፋል። እንወራሃለን። አማራዎች አሁን ይቀሰቅስባል። በመሳሪያ ነፍጥ ሁሉ እንወርዳለን ገና። ለምን እንጂ እንዴት መሐመድ ስፐርሙን በግርግዳ ይለቀልቃል ይባላል? ጎበዝ በዘመኑ ውስጥ የሚመጥን ቋንቋ ነው ወይ? ይሄስ እስላሙን አያበሳጭም ወይ? ሳው እያሉ የሚጠሩትን ትልቅ ነቢይ ብለው የሚያመልኩትን 2 ቢሊዮን ህዝብ የሚከተለውን ግርግዳ ላይ ስፐርም ይለቀልቃል ማለት በኢትዮጵያ ጨዋነት ራሱ መውረድ ነው። ቢያረግ እንኳ ሰውየው መውረድ ነው። ሰውን አንተ ያን አትናገረው። እንኳን ያላደረገው ውሸት ነው። ሙሐመድ ለፖለቲካዊ ትርፍ ለምናምን ተንቀሳቅሶ ይሆናል። ሚድልስ ነው ለማስፋፋት ሞክሮ ይሆናል። ስፐርም ግን ግርግዳ ላይ እንደማይለቀልቅ አስረግጬ እነግርሃለሁ። እፎይ የምትባል ደንቆሮ መሐይም ኤርትራ ሻዕቢያ ወያኔ አድዋ ትግሬ ማንነትን ነው ፀጉር አስተክለን የመጣው ጳጳስ ለመምሰል የእፎይ 80,000 ጉንዳን ለኛ እንደ ቁንጫ ነው የምናየው።
እንዲዘል ምናፈጠው መሐይም ነው። እፎይ እንደ ታማኝ በየነ ገረድ ያገነነው አስረግጬ ነገርኩ። ዮኒ ማኛ የሚባል ደንቆሮ ዋያን ይዘህ ብትዋራ የት ምንም አታመጥ። እሱ ማውሪያ ስላጣ ነው፣ ተከታይ ስለሌለው በዛ ያለ ሐራራ እንደሚሉ ደንቆሮ ገብቶ ያወራ። እስላም የኛ ዘመን አስረግጬ ነው። ከፕሮቴስታንት ለኢትዮጵያ ኦርቶዶክስ የሚቀርበው እስላም ነው። ፕሮቴስታንት ማርያምን ያዋርዳታል፣ ሙስሊም ግን ሜሪያም ይላታል። የተከበረችና እንኳን ሌላ ኢየሱስን ነብይ ነው የሚሉ እንጂ የመጣ ከእግዚአብሔር ነው ይላሉ። ዊ ላቭ ሙስሊም። ወያኔ እስላሞች ሲያጠቃ ቁመን ማያት ውርደት ነው። ትግራይ ውስጥ አስክሬናቸው ሲጎተት አይተን አይቀበሩም ሲባል ለይሄን ካረግንኛ አማራዎች ውርደት ነው። እስላም አይቀበርም የሚባልባት ኢትዮጵያ መኖር የለባትም። ኦርቶዶክሶች እውነትም በቃ ረክሳችኋል። የአማራ ህዝብ ወይ ጥሪ እናረጋለን። እፎይ እየተባለ ነብዩ ስፐርም ግድግዳ ላይ ይረጫል እያለ የሚያንቋሽሽ አንደኛ ሃይማኖቱን በጣም እያንቋሸሸ ነው። ሁለቱ ሃይማኖት እንዲናከስ እየሰራ ነው። ኦርቶዶክስ የደገፈ እንዳይመስላችሁ። በቶለራንስ በስምምነት የኖረን ህዝብ ወደ ሌላ ቀውስ ውስጥ የሚከትል አንድ እፎኝ የቤተ ክርስቲያን ልጅ አይደለም። ጸጉሩን አስተክሎ ስለመጣ ጳጳስ እንዳይመስል 25 ዓመት ውሻ ባቱን እየበላው ቅኔ የተቀኘ እንዳይመስል። ይሄ ሰርጎ የገባ ኤርትራዊ ሰላይ ነው ነው የምልህ። እፎይ የሚሰራው የሁለቱ ሃይማኖት ሳይቀራረብ እንዲገዳደል፣ እንዲጣላ፣ እንዲበታተን ህዝቡ በአንድ ሐሳብ መጥቶ አገሩን እንዳይገነባ ወደ ቴክኖሎጂ እንዳይመጣ ይሄ ኤርትራዊ ሻቢያዎች የሚያደርጉት ነው። የአድዋ ትግሮች የሚያደርጉት ነው። ሄኖክ ካድሬ بسم الله الرحمن الرحيم لا إله إلا الله محمد رسول الله جاهدين أن يسود المسلمون مسلمون مسلمون مسلمون